በጎጃሚዎች ዘንድ ዛሬም ድረስ አያልነሽ ቆቤለሽ የምትል አንዲት ግጥም አለች። ለኢሃፓ ኮማንደር አያልነሽ የተገጠመች የልጆች መጫወቻ መሆኗ ይሰማል። አፈንዲ ሙተቂ ደግሞ ሙሉውን ያያልነሽ ታሪክ እንዲህ ይነግረናል። ዛሬ ደግሞ ወደ ኢሃፓ መንደር ሄጄ ስለ ኮማንደር አያልነሽ ላወጋችሁ ወደድኩ። አወይ አያልነሽ ስንቱን ያንቀጠቀጠ ጀግና መሰለቻችሁ። ለደርግ ራስ ምታት ሆና በጎንደርና በጎጃም እንደፈለገችው ትንሸራሸር ነበር። በእርሷ ጀግንነት የተመሰጠ የጎጃም ሕዝብ አያልነሽ ክላሽ ልግዛልሽ እያለ በሰርግ ላይ የሚዘፈን ያጀብ ዜማ እስከ ማውጣት ደርሷል። በደርግ እግር የተተካው ኢህአዴግም በእርሷ ምክንያት ክፉኛ ታውኮ ነበር። እርሷ ስትያዝ ደግሞ ኢህአዴጎች በየስፍራው የደስታ መድፍ መተኮሳቸው በሰፊው ተወርቷል። የአያልነሽ ነገር በጊዜ ሰረገላ ወደ ኋላ እያበረረኝ የድሮ ትዝታ ያንቀሰቀሰው። ስለ አያልነሽ አመፀኛነት ሳስብ የያኔው ትውልድ የዓላማ ጽናት ከፊቴ እየመጣ በሐሳብ አስተከዘኝ። የኔ ትውልድስ እንደዚህ አይነት ፋኖችን ያወጣ ይሆን እያልኩ ደጋግሜ ራሴን ጠየቅኩኝ። ከሀገር ጭምር አልፎ በዓለም አቀፍ ደረጃ መነጋገሪያ ለመሆን የበቃችው ያቺ ሴት ዛሬ በትግሉ ውስጥ የለችም። ወደ ሰላማዊ ኑሮ ገብታ የልጆች እናት ሆናለች። ሆኖም የታሪካችን አካል ነችና በወቅቱ ስለርሷ ላልሰሙት ታሪኳን የማድረስ ግዴታ አለብን። እነሆ ያያልነሽን ወግ ከብዙ በጥቂቱ ልናወጋችሁ ነው። የደርግ መንግስት በግንቦት 20 1983 ሲገረሰስ ኢህአዴግ ከሌሎች ድርጅቶች ጋር በመጣመር የሽግግር መንግስት እንዲመሰርት ተወስኖ ነበር። ኢህአዴግም በለንደኑ ኮንፈረንስ የተወሰነውን ውሳኔ ተቀብሎ ለተግባራዊነቱ መንቀሳቀስ ጀመረ። ለልዩ ልዩ ድርጅቶችም የጉባኤ ጥሪ አስተላለፈ። በዚህም መሰረት በርካታ ድርጅቶች ወደ አዲስ አበባ መጉረፍ ጀመሩ። ይሁንና በዚያ ዘመን ከኢህአዴግና ከኦነግ ቀጥሎ ከፍተኛ ስም የነበረው የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ኢዲሃቅ በጉባኤው እንዳይሳተፍ ተከለከለ። ኢዲሃቅ የኢሃፓ የመኢሶን የኢፒዲኤ እና የኢዲዩ ጥምረት ነበር። በወቅቱ የኢትዮጵያ ጊዜያዊ መንግስት ፕሬዝዳንት የነበሩት አቶ መለስ ዜናዊ ኢዲሃቅ በጉባኤው ላይ እንዳይሳተፍ የተከለከለበትን ምክንያት በሰኔ ወር አጋማሽ ለጋዜጠኞች ሲያብራሩ ኢዲሃቅ በጊዜያዊ መንግስቱ ላይ ጦርነት አውጇል። እስካሁን ድረስ ያወጀውን የጦርነት አዋጅ አላነሳም። ይህም የጦርነት አዋጅ ድርጅቱ በሰላምና በዲሞክራሲ ጉዳይ ላይ በሚመክር በዚህ ታሪካዊ ጉባኤ ላይ ለመሳተፍ ፍላጎት እንደሌለው ያሳያል ብለው ነበር። አቶ መለስ እንዲህ በማለት የገለጹት ኢዲሃቅ የተመሰረተው በመጋቢት 1983 ነበር። ይሁንና የድርጅት በዚህ አጭር ጊዜ ውስጥ በጊዜያዊ መንግስቱ ላይ ጦርነት አውጇል መባሉ ለብዙዎች እንቆቅልሽ ሆኖ ነበር። ጊዜያዊ መንግስቱ በግንቦት ወር 1983 የደርግ ውድቀትን ተከትሎ ነበር የተመሰረተው። ኢዲሃቅ የደርግ ብሔራዊ ሸንጎ በመጨረሻ ጉባኤው ያስተላለፈውን ውሳኔ በመደገፍ ሚያዝያ 16 ቀን 1983 መግለጫ አውጥቶ ነበር። በመሆኑም አቶ መለስ ኢዲሃቅ ጦርነት አውጇል ያሉት ያንን መግለጫ ተንተርሰው እንደሆነ በርካታ የፖለቲካ ተንታኞች በወቅቱ የተናገሩት ጉዳይ ነው። ከጥቂት ጊዜ በኋላ አቶ መለስ የተናገሩት የጦርነት ወሬ ውሸት እንዳልሆነ የሚያረጋግጥ ጭምጭምታ ተሰማ። ከወደ ጎንደርና ጎጃም አካባቢ የጦርነት ዜና መናፈስ ጀመረ። ኢህአዴግና አንድ ያልታወቀ ኃይል ብርቱ ውጊያ ላይ መሆናቸው ተነገረ። የዚህ ያልታወቀ ኃይል ኮማንደርም ሴት ናት መባሉ ደግሞ የብዙዎችን ቀልብ ሳበ። ያ ኃይል ማን ነው? ሴቷስ ማን ናት? ኢህአዴግ በወቅቱ ስለ ውጊያው ትንፍሽ አላለም። ከአሜሪካና ከአውሮፓ የሚተላለፉ የተቃዋሚ ሬዲዮዎችና አንዳንድ በራሪ ወረቀቶች ነበሩ ዜናውን ሲያስተላልፉ የነበሩት። የአሜሪካ ድምጽ ሬዲዮ ወሬውን አልፎ አልፎ ይነካካ ነበር። ከነዚያ ምንጮች ለማወቅ እንደተቻለው በወቅቱ ከኢህአዴግ ጋር ሲዋጋ የነበረው የኢሃፓ ሰራዊት ነው። የሰራዊት ኮማንደር አያልነሽ ነበረች። በእርሷ የሚመራው ጦር ከ1970ዎቹ አጋማሽ ጀምሮ በምዕራብ ጎንደር ቆላማ ክፍል ወገራ፣ ጭልጋ፣ ቋራ ወዘተና በመተከል አውራጃ ሲንቀሳቀስ ነበር። መተከል በዘመኑ የጎጃም ክፍለ ሀገር ትልቁ አውራጃ ሲሆን በደርግ የመጨረሻ ዓመታት ራሱን ችሎ የመተከል አስተዳደር አካባቢ ተብሎ ተሰይሞ ነበር። መተከል በአሁኑ ዘመን የቤኒሻንጉል ጉሙዝ ክልል አካል ሆኗል። አያልነሽ ደርግን ስትዋጋ ለብዙዎች ተራ ሽፍታ ትመስል ነበር። ይህም የደርግ ፕሮፓጋንዳ ክፍል የኢሃፓ መኖር ለህዝቡ ለማሳወቅ ባለመፈለጉ ምክንያት የመጣ ነው። ደርግ ኢሃፓ ተደምስሷል ብሎ በይፋ አውጆ ስለነበር አያልነሽ ኢሃፓ ኮማንደር መሆኗ ከተገለጸ ኢሃፓ አሁንም አለ እንዴ የሚል ጥያቄ ከህዝቡ ይነሳብኛል የሚል ፍርሃት ነበረው። ለዚህም ነበር የደርግ ሰዎች ኢሃፓን ትተው አያልነሽ ሲሉ የነበሩት። እንደ ደርግ ሰዎች አባባል አያልነሽ ቀኛዝማች ስሜነ የሚባሉ ጎንደሬ ልጅ ናት። የምትዋጋውም አባቷ በአብዮት ኃይሎች ስለተገደሉባት የአባቷን ደም ለመበቀል ነው። ነገሩ ግን እውነት አልነበረም። አያልነሽ የኢሃፓ ሰራዊት የምዕራብ ክፍል ኮማንደር ነበረች። ከሰራዊቱ ጋር የተቀላቀለችውም በቂም በቀል ተነሳስታ ሳይሆን ድርጅቱ የከተማ የትጥቅ ትግሉን ትቶ ወደ ገጠር ባፈገፈገበት ጊዜ ነው። ታዲያ አያልነሽ የኢሃፓ አባል የሆነችው በልጅነቷ
በ11 ዓመቷ ነው። ይህች ሴት የተወለደችው በጎንደር ከተማ ሲሆን እውነተኛ ስሟ የዓለም ገዥ ከበደ ነው። አያልነሽ በኢሃፓ አባልነቷ የተሰጣት የትግል ስሟ ነው። እስካሁን ድረስ የምትታወሰውም በዚሁ ስም ነው። አያልነሽ በዘመነ ደርግ ሰራዊቷን በቆራጥነት መምራት ቀጠለች። በተለይ ጎጃምና ጎንደር የራሷ ነጻ ግዛት እስኪመስል ድረስ በህዝቡ ዘንድ ስሟ ተደጋግሞ ይወሳ ነበር። በ1980 መጨረሻ ገደማ በእርዳታ ሰራተኛነት ሽፋን የመተከል አውራጃ ዋና ከተማ የነበረችውን ፓዌን የጎበኘው የሲአይኤው ዝነኛ ሰላይ ፖል ሄንዝ የአካባቢው ሰው ለአያልነሽ የነበረውን አድናቆት ልብ ብሎ አስተዋለ። እናም ከዓመት በኋላ ወደ ሰሜን አሜሪካ ለጉብኝት የጋበዘውን ወጣቱን የህወሓትና የኢህአዴግ መሪ አቶ መለስ ዜናዊን ስለ አያልነሽ ጠየቀው። ታዲያ አቶ መለስም ልክ እንደ ደርግ ሰዎች የኢሃፓን ስም ላለማንሳት ብርቱ ጥንቃቄ ማድረግ ነበረበት። በወቅቱ የኢህዴን የአሁኑ ብአዴን ስም እንጂ የኢሃፓ ስም ተጋኖ እንዲወራ አይፈልግም ነበርና አያልነሽ በራሷ የምትታገል ታጋይ ናት እንጂ በድርጅት የተታቀፈች አይመስለኝም በማለት ጉዳዩን በደንብ ሳያወሳው አለፈም። ደርግ ተደመሰሰ። ኢህአዴግም በእርሱ ቦታ መንግስት ሆነ። የአያልነሽ ቀጣይ ትግልም ከአዲሱ መንግስት ጋር ሆነ። ሁለቱ ኃይሎች ካሲምባ ጀምሮ ይተዋወቃሉ። ሁለቱም ከፍተኛ ግጭቶችን አድርገዋል። ይሁንና ኢህአዴግ በጎንደርና በጎጃም የነበረው የኢሃፓ ሰራዊት በገበሬው ልብ የገባ ስላልመሰለው አያልነሽና ጦሯን በቀላሉ የሚያባረራቸው ፋኖች አድርጎ ነበር የገመተው። በአማራው ምድር ሲገባ ግን ሁኔታው እርሱ ከጠበቀው ውጭ ሆኖ አገኘው። እርሱ ሞቷል ብሎ የገመተው ኢሃፓ የተሰኘው ታሪካዊ ጠላቱ ለቀጣይ ትግሉ አደጋ ሊሆን እንደሚችል ተረዳ። ስለዚህ እርሱም እንደ ደርግ ኢሃፓ መጥፋት ያለበት ድርጅት ነው በማለት ወሰነ። በወቅቱ ተጠራርጎ ሊወድቅ የሚታገለውን የደርግ መንግስት በአንድ ዙር ካጠናቀቀው በኋላ በኢሃፓ ላይ ለመዝመት ቆረጠ። ከላይ እንደገለጽኩትም በሰኔ 1983 መጀመሪያ ላይ ከኢሃፓ ጋር የሚደረገው ጦርነት በጎጃምና በጎንደር ተጀመረ። ሚዲያው ደርግ ወድቆ ሰላም ሰፍኗል በሚልበት ሰዓት ጎጃምና ጎንደር በጦርነት እሳት እየተለበለሙ መሆናቸው ታወቀ። ኢህአዴጎች ስም ያልሰጡት የዚያ ዘመቻ ዓላማ የኢሃፓን ማጥፋት ሊሆን እንደሚችል በስፋት ተወራ። ጦርነቱ ቀጠለ። በደርግ ላይ በተጎናጸፈው ድል ከፍተኛ ሞራል የሰነቀው የኢህአዴግ ጦር በኢሃፓ ላይ ተረባረበ። በቁጥሩ አነስተኛ ባለማጽናቱ ግን ከፍተኛ የነበረውና በአያልነሽ የሚመራው የኢሃፓ ጦር በበኩሉ የኢህአዴግን ዘመቻ ለመመከት ጥረት ማድረጉን ቀጠለ። በጦርነቱ ሳቢያ ጎጃምና ጎንደር ለእንቅስቃሴ አስቸጋሪ ሆኑ። በተለይ ደርግ ከወደቀ በኋላ አዲሱን የኢህአዴግ መንግስት በገፍ ለመቀላቀል ይጠባበቁ የነበሩ ቀደምት የኢህአዴግ ታጋዮች፣ ከስደት ተመላሽ ምሁራንና ሌሎች የኢህአዴግ ደጋፊዎች ከሱዳን ወደ አዲስ አበባ ለመንቀሳቀስ ክፉ ፈተና ገጠማቸው። በወቅቱ የአውሮፕላን ጉዞ ተቋርጦ ስለነበር ከሱዳን ወደ አዲስ አበባ የሚካሄደው በመኪና ነው። የኢህአዴግ ሰዎች ጦርነቱን በቀላሉ የሚያጠናቅቁበት መላ ዘየዱ። በዚህም መሰረት ዋናው ጦርነት የኢሃፓ ተዋጊዎች የቆራጥነት ምልክትና የጽናት አብነት በሆነችው አያልነሽ ላይ ማተኮር እንዳለበት ወሰኑ። በመሆኑም ኮማንደር አያልነሽን ማሳደድ ጀመሩ። እሷን ለመግደል ወይንም ከነነፍሷ ለመያዝ እንዲቻል የበርካታ ዓመታት ልምድ ያለውን አሉላ ክፍለ ጦር ወደ ስፍራው ላኩ። አያልነሽና ጓደኞቿም ለዘመናት ሲታገሉበት የነበረውን የኢሃፓን እስትንፋስ ለማስቀጠል የሞት ሽረት ትግል ማካሄዳቸውን ቀጠሉ። ከሰኔ 1983 እስከ መስከረም 1984 ድረስ በልዩ ልዩ ስፍራዎች ከባድ ውጊያዎች ተካሄዱ። ይሁንና በብዙ ጥፍ ከሚበልጠው የኢህአዴግ ሰራዊት ጋር የተጋጠመው የኢሃፓ ሰራዊት በለስ ሳይቀናው ቀረ። በነሐሴ 1983 በጎንደር ክፍለ ሀገር ቋራ አውራጃ በተካሄደው ጦርነት ዕውቋ ኮማንደር አያልነሽ ከእልህ አስጨራሽ ትግል በኋላ በኢህአዴግ ተዋጊዎች እጅ ወደቀች። በመስከረም ወር አጋማሽ የኢሃፓ መስራች አባልና ለረጅም ጊዜ ጦር አዛዥ የነበረው ጸጋዬ ገብረ መድህን ደብተራው ከጥቂት ጓዶቹ ጋር ተያዘ። ከጥቅምት እስከ ህዳር 1984 በነበረው ጊዜ ሁሉም ነገር አበቃለት። የኢሃፓ ጦር ለረጅም ዘመናት ሲታገልበት ከነበረው የሰሜን ምዕራብ ኢትዮጵያ ክልል ሙሉ በሙሉ ተደመሰሰ። ኢህአዴግ ከጎጃምና ጎንደር የማረካቸውን የኢሃፓ ሰዎች ወደ መቀሌ እስር ቤት ወሰዳቸው። ከአራት ወራት እስር በኋላ አያልነሽና ጥቂት ሰዎች የተሃድሶ ስልጣናት ሰጥቷቸው ተለቀቁ። እነ ጸጋዬ ገብረ መድህን ግን በዚያው ቀሩ። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ ያሉበት ሁኔታ በግልጽ አይታወቅም። ገብሩ አስራት በ2007 ባሳተመው መጽሐፉ ጸጋዬ ደብተራው በህወሓት ማዕከላዊ ኮሚቴ ውሳኔ መገደሉን አምኗል። አያልነሽ በስር ላይ ያለች ለአንድ ቀን በቴሌቪዥን መስኮት ታይታ ነበር። ታዲያ በወቅቱ እርሷን ያዩት ሰዎች መልኳ ቀደም ሲል ስለ እርሷ ያስቡት ከነበረው ውጭ ሲሆንባቸው በጣም ነበር የተደነቁት። አያልነሽ ሲባል ብዙዎች የጠበቁት በጣም ግዙፍ ግዳንግድ ጨካኝ ፊት ያላት መልከ ጥፉና አስፈሪ ጎፈሬዋን ያንጨባረረች እድሜዋ ከአርባዎቹ የሚበልጥ የወታደር ልብስ የለበሰች ሴት ነበር። ሆኖም በቴሌቪዥን የታየችው አያልነሽ በግልባጩ የቀይ ዳማ መለሎ፣ አይኖቿ እንደ ኮከብ የሚያበሩ፣ ጸጉሯ በስርዓቱ የተበጠረ፣ ሸንቃጣ ሰውነት ያላት በጣም ቆንጆ የ27 ዓመት ወጣት ነበረች። አያልነሽ ከስር ከተለቀቀች በኋላ ለጥቂት ጊዜ በአዲስ አበባ ቆየች።
በ1985 መጀመሪያ ላይ ወደ አውሮፓ ተሻግራ ሀገረ ስዊትዘርላንድ ገባች። እዚያም ትዳር ከመሰረተች በኋላ የልጆች እናት ሆናለች። አያልነሽ በዚያ ዘመን ስመ ገናና ነበረች። አሁንስ በምን ሁኔታ ላይ ነው ያለችው? በእኔ በኩል ወሬ የለኝም። እርሷን የሚያውቋት ሰዎች ያላቸው መረጃ ቢያካፍሉን መልካም ነው። በነገራችን ላይ ጋዜጠኛ ተስፋዬ ገብረአብ ውጭ ሄዶ ማስታወሻዎችን ሲጽፍ ስለ እርሷ አንድ ነገር ይናገራል ብዬ ጠብቄ ነበር። ነገር ግን በአንድ ቦታ እንኳ የእርሷን ስም አላነሳም። ከሱ ይልቅ የቀድሞው የፌዴሪ ፕሬዝዳንት ዶክተር ነጋሶ ጊዳዳ አያልነሽን በመጠኑ አስታውሰዋታል። በወቅቱ ኢህአዴግን ለመቀላቀል በሱዳን በኩል ወደ ሀገር ቤት የገቡት ዶክተር ነጋሶ በጎንደር አዲስ አበባ መስመር የነበረው የአያልነሽ ሰራዊት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ እንዳስተጓጎለባቸው መስክረዋል። አያልነሽ ባጭሩ ይች ነበረች። ስለ እርሷ የበለጠ የምታውቁ ሰዎች ያላችሁን መረጃ ልታካፍሉን ትችላላችሁ።